በብዛት እናደርጋለን ብለን የማናደርጋቸው፣ አስበን እና ወጥነን የማናሳካቸው፣ አልመን የማንጀምራቸው ብዙ ነገሮች በሕይወታችን ላይ ይኖራሉ። መጨረስ ከመጀመር ነው የሚመጣው። በብዛት አስበን የምናደርጋቸው ከ110% የሚሆኑትን ውጥኖቻችንን ብቻ ለማድረግ ከምናስባቸው፣ ከምናቅዳቸው፣ ከምንመኛቸው ነገሮች ውስጥ ቢያንስ 50%ቱን ለመከወን ብንችል እጅግ ስኬታማ ህይወት ይኖረናል። አንድ ማወቅ ያለብን ነገር መጨረስ ከመጀመር ነው የሚመጣው። ተማሪ ማጥናት ሊሆን ይችላል፣ ደራሲ መጻፍ ሊሆን ይችላል፣ ጊታሪስት መለማመድ ሊሆን ይችላል። ዩቲዩበር ደግሞ ለሚሰራው ቪዲዮ ስክሪፕት ከማዘጋጀት ሊሆን ይችላል። ነገር ግን አንድ ማድረግ የተፈለገ ነገር የሚጀምረው መች ነው? በዚች ትንሽ መዘናጋት ብቻ በህይወታችን ለውጥ የሚያመጡ ተግዳሮቶችን በቸልታ ለነገ እናሳድራለን። መርሳት የሌለብን ለነገም ነገ አለው። ምንም ይሁን ምን አንድን ነገር ስንጀምር ለ5 ደቂቃ ብቻ እንደምንከውነው አስበን መጀመር ነው። ለ5 ደቂቃ ሞክረ ነው ለመቀጠል ካልፈለግን ማቋረጥ ይቻላል። ለእኛ ላለው መቀጠሉም ዋጋ ይኖረው። ነገር ግን በሚገርም ሁኔታ ብዙ ሰዎች የሚረዱት ነገር አንድ ጊዜ ከጀመሩት ይጨርሱታል። አንድ ነገር ሊወስድብን የሚችለው ጊዜ 5 ደቂቃ ብቻ እንደሆነ አስቦ መጀመር ሸክም የሚመስለንን ተግባር ቀሎ እንዲታየን ይረዳል። ስለዚህ ለማንበብ ፈልገህ ያልጀመርከው መጽሐፍ አለ፣ ለ5 ደቂቃ ብቻ እንደምታነበው አስበህ ጀምረው፣ በእርግጠኝነት ትጨርሰዋለህ። ቤትክን ለማጽዳት የተዝረከረኩ ዕቃዎች መልክ ለማስያዝ ተነስና ለ5 ደቂቃ ብቻ ሞክሩ። ፈተና ገና ቢሆንም እስቲ ቻፕተር 1ን ለ5 ደቂቃ ብቻ ለማጥናት ሞክር። ይህ ተሞክሮ በሁሉም የህይወታችን ክፍል ላይ ይሰራል። ሰዎች በተፈጥሮ ዝንጉና ቸልተኞች ነን። ነገሮችን ለበኋላ ለነገ መግፋት በእጅጉ ያጠቃናል። ነገ ፈተና ኖሮ የማያጠና፣ ቤቱ እንግዳ ሊመጣ የማያጸዳ፣ በወሩ መጨረሻ ወርሃዊ ሪፖርት የማይሰራ ሰራተኛ፣ ታሞ የማይታከም የለም። እነዚህ ጠቀስናቸው ሁሉ ጊዜ የማይሰጡ ናቸው። ለምን? እነዚህን አለማድረግ ከነበርንበት ደረጃ ዝቅ ስለሚያደርገን፣ እዚያው ለመቆየት ወይም ስታተስኮ ለመጠበቅ የሞት ሽረት መፍጨርጨር እንይዛለን። ፈተና እንዳንወድቅ እናጠናለን። ክብራችንን ለማስጠበቅ ለእንግዳ ቤት እናጸዳለን። ከስራ እንዳንባረር ወርሃዊ ሪፖርት እናቀርባለን። ላለመሞት እንታከማለን። እነዚህ ሁሉ የነበረንን ላለማጣት በእኛ መልካም ፍቃድ ሳይሆን በግዴታ በሆርሞን ግፊት የምናደርገው ነው። ውሻ ሲያባርረው የዘለለውን ግብ ሌላ ቀን ዘለል ብትለው ከየት ይመጣል? ያንን የሚያደርገው ፍራቻ ያመነጨ ሆርሞን ነው። ነገር ግን ምንም አይነት ዴድላይን ወይም ግፊትና ጫና ባይኖር እንኳን ነገሮችን ለ5 ደቂቃ ብቻ እንደምንከውን አስቦ መጀመር ብዙ ስኬቶችን በህይወታችን እንድንቀዳጅ ያስችለናል። በተደረጉ ጥናቶች ከ5 ሰዎች 4ቱ ይህን ቴክኒክ መጠቀም አብዛኛውን የዝንጉነት ችግራቸው እንደቀረፈላቸውና በስራና ህይወታቸው ብዙ ትንንሽ ስኬቶችን እንዲቀዳጁ እንዳስቻላቸው መረዳት ተችሏል። ትንንሽ ስኬቶች ትልቁን ስኬት ለመጎናጸፍ የመሰረት ድንጋዮች ናቸው።